ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። ኢትዮ ገነር ዩቲዩብ ቻናል ላይ ትገኛላችሁ። ስፖርታዊ ጉዳዮችን ወደ እናንተ እያደራረስን በአብሮነት ቆይታ የምናደርግበት መሰናዶ ነው። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትዘነጉም። አርሰናላዊ ጉዳዮችን በተከታይነት ወደ እናንተ እያደረስን አብረን ቆይታዎችን እናደርጋለን። የመጀመሪያ ጉዳዮችን የምናደርገው ሁሊያን አልቫሬዝ እና አርሰናልን ነው። የሁሊያን አልቫሬዝ የዝውውር እንቅስቃሴ በድጋሚ ስሙ ከአርሰናል ጋር መነሳትና መያያዝ ጀምረዋል። የአትሌቲኮ ማድሪድ እግር ኳስ ክለብ የበላይ ጠባቂዎች ተጫዋቹ በፍጹም ከክለባችን ጋር አይለያይም የሚል አንድምታ ያለው ሀሳብን ቢሰጡም እንኳን አሁን ላይ ግን ተጫዋቹ መዳረሻው ወደ ሰሜን ለንደን ኤምሬትስ ስቴዲየም የመሆን እድሉ እጅግ በጣም ከፍተኛ እየሆነ መጥቷል። የአርሰናል እግር ኳስ ክለብ የበላይ ጠባቂዎች ደግሞ የተጫዋቹን ዝውውር ለማጠናቀቅ በሚደረጉ እንቅስቃሴዎችም ተቀዳሚ ስራዎችን እየሰሩ ይገኛሉ። እንደ ቤን ጃኮብስ ዘገባ ከሆነ አርሰናል አሁን ላይ ሙሉ ትኩረቱን እያደረገ የሚገኘው ወደ ሁሊያን አልቫሬዝ የዝውውር እንቅስቃሴ ነው የሚሉ መረጃዎችም ተሰምተዋል። ከዚህ በፊት የአትሌቲኮ ማድሪዱ ፕሬዚዳንት ሚጌል ኤንጅል ጁሊያን አልቫሬዝ እንግዲህ በክረምት የዝውውር መስኮት ለሽያጭ የሚቀርብ ተጫዋች አይደለም። 100 ሚሊዮን አቅርቡልን ውድቅ እናደርጋለን፣ 150 አቅርቡልን ውድቅ እናደርጋለን፣ 200 አቅርቡ ውድቅ እናደርጋለን ሲሉ አስተያየት ሰጥተው እንደነበረ የሚታወቃል። የአትሌቲኮ ማድሪድ ዋና ስራ አስፈጻሚ ሚጌል አንጀል አሁን ላይ እንግዲህ የአርሰናል እግር ኳስ ክለብ የአትሌቲኮ ማድሪድ እግር ኳስ ክለብ ላይ ጠባቂዎች ሀሳባቸውን ይቀይራሉ በማለት እንግዲህ በተጫዋቹ የዝውውር እንቅስቃሴ ላይ ረዥም ርቀቶችን ስለመጓዝ እያሰቡ ይገኛሉ የሚሉ መረጃዎችም ሰምተዋል። አሁን ላይ እንግዲህ እየተሰሙ የሚገኙ ዘገባዎች አርሰናል ዋነኛ ኢላማ አድርጎ እየሰራ የሚገኘው ሁሊያን አልቫሬዝ ወደ ቡድን ስብስቡ ማምጣትና የማጥቃት ዞኑን በተሻለ መልኩ ማጠናከር ነው። ተጫዋቹ በተለይ በዚህ በ4-4-2 የጨዋታ ቅርጽ በተለይ አመች የሚባል ጨዋታዎችን ማድረግ መቻሉ ለሚኬል አርቴታ ተመራጭ ሊያደርገው ይችላል፣ ከቪክቶር ዮኬረስ ጋር ለማጣመር ማለት ነው። ከዛ ውጪ ደግሞ ተጫዋቹ ከመስመር የተነሳ መጫወቱ ተደራቢ አጥቂ ሆኖ የጨዋታ ክፍለ ጊዜዎችን በአግባቡ መጠቀም መቻሉ ደግሞ በአርሰናል እግር ኳስ ክለብ ውስጥ ምናልባት ፊርማውን ቢያስቀምጥ የተሻለ የሚባል ዓመታቶችን እንዲያሳልፍ ሊያደርገው ይችላል የሚሉ ግላዊ ምልከታዎችንም እየተቀመጡ ይገኛሉ። በእርግጥ አርሰናል ሁሊያን አልቫሬዝን ማግኘት ይችላል ወደሚለው ጉዳይ እንምጣ። ሁሊያን አልቫሬዝን ማግኘት በሚቻልበት ሁኔታ ምናልባት ከፓሪስ ሰን ዠርመን ቀጥሎ የአርሰናል እግር ኳስ ክለብ የተሻለ እድል አለው ብሎ መናገር ይቻላል። የፓሪስ ሰን ዠርመን እግር ኳስ ቡድን ተጫዋቹ ወደ ቡድን ስብስባቸው ስለመቀላቀል በሚያደርጉት እንቅስቃሴና በሚሰሩት ስራ ከሀገረ ስፔን ፍቃድ እንደተሰጣቸው ይታወቃል። በተለይ ተጫዋቹ ስፔን ውስጥ ቆይታ አያርግ፣ በስፔን ውስጥ እንደዚሁ ደግሞ ረዥም የሚባሉ ጊዜያቶችን አያሳልፍ እንጂ ከዛም ባለፈ ምናልባት መዳረሻው እንዲሆን የሚጠበቀው ወደ ስፔን ሊግ ካልሆነ ወደ ፕሪሚየር ሊግ ወይም ደግሞ ወደ ጣሊያን ከዛም ውጭ ደግሞ ወደ ፈረንሳይ ሊግ አንድ እንዲዘዋወር ለማድረግም እቅዶችም ተሰርተዋል ወይም ደግሞ በቅድ ደረጃዎች ሰፊ ስራዎች ተሰርተዋል የሚሉ መረጃዎችም የተሰሙ ነው የሚገኘው። ከዚህ ጋር ተያይዞ ምናልባት ሁሊያን አልቫሬዝን ለማግኘት በሚደረገው እንቅስቃሴ አርሰናል እስከ ስንት ሊያወጣ ይችላል? እስከ 120 እና 130 ሚሊዮን ፓውንድ የዝውውር ገንዘቦችን ሊያወጣ የሚችልበትም አጋጣሚ እንዳለ ነው ዘገባዎችም የሚያሳዩት። ከዚህ ጋር ተያይዞ በቀጣዮቹ ቀናቶች አዳዲስ ነገሮች ሊሰሙ የሚችሉበት እድልም አሉ። እኛም ያንን የተከታተልን ወደ እናንተ የምናደርስ ነው የሚሆነው። ወደ ሌሎች ጉዳዮቻችን በቀጥታ የምናመራ ነው የሚሆነው። ከሁሊያን አልቫሬዝ እንውጣና ጋብርኤል ሄሱስን እንመልከት። ገነር ብሎግ እንዲህ ይላል። የአርሰናል እግር ኳስ ክለብ በአዲስ የውድድር ዘመን በተለይ ወደ ለንደን ኮሊን የስልጠና ማዕከል ተመልሷል። ቡድኑ በተለይ እንደ ሬሲ ኔልሰን፣ ጋብርኤል ሄሱስ ያሉ ተጫዋቾችም በዚህ ሰዓት ይገኙበታል። ምናልባት ክለቡ በክረምት የዝውውር መስኮት ለመሸጥ ከሚፈልጋቸው ከዋክብቶች መካከል አንደኛው ጋብርኤል ሄሱስ ነው። ከመሸጫ ዋጋው እስከ 20 ሚሊዮን አካባቢ የሚደርስ ገንዘቦችንም ዝቅ ስለማድረጋቸው ነው መረጃዎችም ያመላከቱ የሚገኘው። ከዚህ ጋር ተያይዞ ጋብርኤል ሄሱስ ከአርሰናል ጋር መለያየቱ የሚቀር አይደለም። በተለይ አርሰናል ሁሊያን አልቫሬዝን የሚያስፈርም ከሆነ በተጫዋቹ የዝውውር እንቅስቃሴ ላይ ረዥም የሚባሉ ውሳኔዎችን ሊወስን ይችላል ወይም ደግሞ በቶሎ የሚጠናቀቁ የውሳኔ ሂደቶችን ሊከተል ይችላል የሚሉ ዘገባዎችም ሰምተዋል። አርሰናል ጥራት ላለው ተጫዋች ከፍተኛ ገንዘብን ለማውጣት አቅዶ የተዘጋጀ ነው የሚገኘው። ነገር ግን የሚጠየቀውን የዝውውር ገንዘብ ከግምት ውስጥ በማስገባት የሚጠየቀው ገንዘብ ለዚህ ተጫዋች አግባብነት አለው ወይ፣ መከፈል ይጠበቅበታል ወይ የሚለውን ጉዳይ እንግዲህ ስምምነት ላይ ሲደርሱ የተጫዋቾች ዝውውር እንደሚፈጸምና በተለይ አንድሪያ ቤርታ ለዚህ ስራ የአንበሳውን ድርሻ እየተወጡ እንደሚገኙ ነው መረጃዎችም የሚያመላክቱት። በሚቀጥሉት ጥቂት ሳምንታት ደግሞ በአርሰናል እግር ኳስ ክለብ ውስጥ የዝውውር እንቅስቃሴዎችን ለማጠናቀቅ ስራ የሚበዛበት ሳምንት ይሆናል ተብሎ ይጠበቃል። ብሩኖ ጊማሬሽን ለማስፈረም አርሰናል አዲስ ጥያቄ ሊያቀርብ የሚችልበት እድል ሰፊ ነው። የቤን ጃኮብስ ዘገባ እንደሚያሳየው ከሆነ የተጫዋቹን ዝውውር ስለማጠናቀቅ እንግዲህ የአርሰናል እግር ኳስ ክለብ አሁንም ትልቅ ትኩረት ሰጥቶ እየሰራበት ይገኛል የሚሉ መረጃዎችም ተሰምተዋል ማለት ነው። የአርሰናል እግር ኳስ ክለብ እንግዲህ በቀጣይ ተቀርቧል የተባለለት የሚገኘው ደግሞ የጆን ስቶንስን ዝውውር ነው። እኛም የመጨረሻ ጉዳያችን አድርገን ነው የምናነሳው ይሄንን። ጆን ስቶንስን ለማስፈረም በሚደረገው እንቅስቃሴ ተጫዋቹን ለማስፈረም በርካታ ፈላጊ ክለቦች ቢኖሩትም አሁን ላይ የተጫዋቹ ቆይታ እንግዲህ በማንቸስተር ሲቲ ቤት በተለይ ኮንትራቱ ከተጠናቀቀ በኋላ የእንግሊዛዊ ኮከብ ወደ ሰሜን ለንደን ያውም ደግሞ ወደ አርሰናል ሊያመራ በሚችልባቸው ጉዳዮችም የአርሰናል እግር ኳስ ክለብ የበላይ ጠባቂዎች ከተጫዋቹ ተወካዮች ጋር ንግግሮችን እያደረጉ ይገኛሉ የሚሉ ዘገባዎችም ሰምተዋል። አርሰናል የተጫዋቹን ዝውውር ለማጠናቀቅ እንግዲህ በቀዳሚነት እንዲሰራ ያደረገው ጉዳይ ምንድን ነው የሚለውን ለመመልከት
ለመመልከት ያክል የዊሊያን ሳሊባ ጉዳት ማስተናገድ እንደዚሁም ደግሞ ስኳድ ደብዙን በተሻለ መልኩ ማጠናከር ልምድ ያለውና የመሪነት ባህሪን የተላበሰ ተጫዋችን እየፈለገ የሚገኘው ሚኬል አርቴታ በቀድሞ ክለቡ እንግዲህ በማንቸስተር ሲቲ ቤትም የሚያውቀውን ጆን ስቶንስን ወደ ቡድን ስብስቡ ቀላቅሎ የተሻለ የሚባል ቡድናዊ ግንባታዎችን ስለመፍጠር እየተጨነቀ ይገኛል ቢሉ መረጃዎችም ሰምተዋል። የአርሰናል እግር ኳስ ክለብ በዝውውር ገበያው ላይ በጣም በርካታ ስሞች አሰልቺ በሚባል መልኩ የተሰማ ነው የሚገኘው። ነገር ግን የሚቀጥሉት ሳምንታት ጨምሮ እንግዲህ ይፋዊ የዝውውር ጥያቄዎችን በማቅረብ የተጨናነቀ ሳምንትን ያሳልፋል ተብሎ ይጠበቃል። ቢል ጃኮብስ ቀደም ሲል ይህንን ጉዳይም እንዳጋራው የነገርኳችሁ ነበር። ከዓለም ዋንጫ በኋላ የአርሰናል እግር ኳስ ክለብ በዝውውር መስኮቱ እንግዲህ ጥሩ የሚባሉ ነገሮችን እየከወነ ነው የሚገኘው። ስለዚህ ጆን ስቶንስ ከዛ እንደገና ደግሞ ሌሎችም ስሞች የተነሱ ይገኛሉ። ከዓለም ዋንጫ መጠናቀቅ በኋላ ግን የአርሰናል እግር ኳስ ክለብ ከኤንዞ ፈርናንዴዝ የዝውውር እንቅስቃሴ ራሱን እንዳገለለ እየተነገረ ነው የሚገኘው። አርጀንቲና አማካኝ ከአርሰናል ጋር ስሙ በተደጋጋሚ ሲያዝ ቢቆይም በዓለም ዋንጫ ፍጻሜ ያሳየው ባህሪና የዲሲፕሊን ግድፈቶች ደግሞ በአርሰናል እግር ኳስ ክለብ አመራሮችም እንዳልተወደደለትና ይህን ነገር እንግዲህ ከአርሰናል በዝውውር እንቅስቃሴው እሱ ማስፈረም የሚችልበት እድል ቢኖርም እንኳን እሱ ማስፈረም እንደማይፈልጉ በተለይ የአግሬሲቭነት ባህሪው በብዙ የአርሰናል እግር ኳስ ክለብ አመራሮች እንደማይወደድ ነው የተገለጸ የሚገኘው። የሜዳ ላይ ጨዋታ መቆጣጠር ብቃትንና እንደዚሁም ደግሞ ሌሎች እንቅስቃሴዎቹ እጅግ አስደናቂ ቢሆኑም የአርሰናል እግር ኳስ ክለብ ግን አሁንም ቢሆን እሱን ለማስፈረም ፍላጎት የለውም ተብሏል። ከሱ በተጨማሪ አሌክስ ስኮትን የማስፈረም እድሏቸው እንደውም ምናልባትም ሰፋ ሊል ይችላል። ኮንትራት እንዲያራዝም ከበርነማዝ ቀርቦለታል አሌክስ ስኮት፣ ነገር ግን ይህንን ውድቅ አድርጓል። አርሰናል ፍላጎት እንዳለው ተጫዋቹም ያውቃል። ከአርሰናል በተጨማሪ ማንቸስተር ዩናይትድ እና ሌሎች ክለቦችም እንደዚሁ ከተጫዋቹ ጋር ንግግሮችን እያደረጉ እንደሚገኙ ነው መረጃዎችም እያመላከቱ የሚገኘው። በቀጣይ እንግዲህ የአርሰናል እግር ኳስ ክለብ በዝውውር ገበያው ላይ ቢዚ ሆኖ የሚያሳልፍበት እድል እጅግ በጣም ሰፊ ነው። የብራዲ ባርኮላ ዝውውርም ሳይዘነጋ ማለት ነው። ባርኮላን ለማዘዋወር በሚደረገው እንቅስቃሴ አርሰናል ምንም አይነት እንቅስቃሴዎችን ያደረገ አይደለም፣ ወይም ደግሞ ምንም የዝውውር ሂደትን እየተከተለ አይደለም የሚገኘው። ሊቨርፑል ከአርሰናል በተሻለ መልኩ በዝውውር ገበያው ላይ እየገፋበትና እየተጠናከረ እንደሚገኝ ነው ዘገባዎችም የሚያሳዩት። ከዚህ ጋር ተያይዞ በቀጣዮቹ ጊዜያቶች እንግዲህ የአርሰናል እግር ኳስ ክለብ በማጥቃት በአማካኝና በተከላካይ መስመሩ ላይ ቢያንስ አንዳንድ ተጫዋቾችን ስለማስፈረም እያሰበ ይገኛል የሚሉ መረጃዎችም ተሰምተዋል። ከኢሲዮ ገነር የዩቲዩብ ቻናል ወደ እናንተ የደረሱት ስፖርታዊ ጉዳዮቻችን እጅግ በጣም አጠር ባለመልኩ እንደዚህ አድርገን ወደ እናንተ አደረስን። በሌላ አርሰናላዊ ጉዳይ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ጥሩ ጊዜ በድጋሚም